ሰላምና ጸጋ ይብዛላችሁ። እንዴት ዋላችሁ? እንዴት አመሻችሁ? ሁሉ መልካም ሁሉ ሰላም። እኛ ጋር አሁን ወደ ምሽት የሚባልበት ሰዓት ደርሷል። ዛሬ ደግሞ እንትን ልሰራ አስቤ አስከሎፕ የሚባል ምግብ ነውና ዶሮ ነው። ይሄ ዶሮ እንትን አርጌ ቆራርጬ እንደዚህ አስተካክዬ ከዛ በኋላ በእንቁላልና በወተት ነከርኩት ማለት ነው። ከዛ በእንቁላልና በወተት ጥቁር አዝሙድ፣ ነጭ አዝሙድ በቃ እንደዚህ ቅመሞችን ጨምረን እንደዚህ አድርገን ዘፈዘፍኩት ማለት ነው። ለአንድ ሰዓት ዘፈዘፍኩት እዚህ ውስጥ እንደዚህ ማለት ነው። ከዛ ይሄንን ከዚህ ውስጥ እናወጣና እዚህ ላይ እንከታለን። ይሄ ዳቦ የተፈጨ ነው። የዳቦ የተፈጨ እንደዚህ እናደርጋለን ማለት ነው። ያው እንደዚህ እናደርጋቸዋለን። እያንዳንዱን አውጥተን እንደዚህ በዚህ ነገር ላይ እንከትና እንደዚህ እናደርጋለን። ከዛ በኋላ የህይወቴን ምዕራፍ የጻፈበት ሲያደር ደህና ነሽ ብሎኛል፣ ደህና ነኝ እላለሁ። ስሙ አስከሎፕ ይባላል። አስከሎፕ ነው የሚባለው። ያው አለ ኢትዮጵያ ዶሮም ሁሉም ነገር አለ፣ እግዚአብሔር ይመስገን። ዳቦም አለ። ይህንን እንደዚህ እናደርግና በደንብ እንዲለጠፍ ጫን እናደርጋለን። መለጠፍ አለበት እንትኑ ላይ ስጋው መታየት የለበትም፣ በዘይት ስለምንጠብሰው ማለት ነው። ደህና ነሽ ብሎኛል፣ ደህና ነኝ እላለሁ። ደህና ነሽ ብሎኛል፣ ደህና ነኝ እላለሁ። ምዕራፉን ሲያነባው አቤት ኢየሱስ እንደዚህ በቤታችን እንደዚህ ዶሮ እንትን አድርገን ሆቴል ከምንበላ እንደዚህ ቤታችን ንጹህ ነገር መጠቀም እንችላለን። በትንሽ ነገር ነው የሚሰራው፣ ምንም ነገር አይፈልግም። እኛው እንዳልኳቸው እንቁላልና ወተት ይጨመርበታል። ከዛ በኋላ በቃ እንቁላልና ወተት ተጨምሮ ዘይት በመጠኑ ሞቅ ይላል ማለት ነው። በመጠኑ በጣም መሞቅ የለበትም፣ በጣም ቀዝቃዛ መሆን የለበትም። ወደ ውስጡ እንዳይገባ ማለት ነው። እንትን ዘይቱ ውስጥ እንዳይገባ በደንብ እንትን ማለት የለብንም። መሞቅም የለበትም። ሲሞቅም ውስጡ ሳይበስል ያራል ማለት ነው። እንዳያር በጣምም ሳይሞቅ በጣምም ሳይቀዘቅዝ ትክክለኛ ቦታ ላይ ሲሆን አይተን ችፕስ እንደምንጠብስ አይነት ሲሆን ማለት ነው። እናይና ይህንን በሞቀው ዘይት ውስጥ እናስገባለን ማለት ነው። ከዛ በሞቀው ዘይት ውስጥ እዚህ ጋር ለሞቀ ዘይት እዚህ ጋር በድስት አዘጋጅቻለሁ። እንደዚህ ሲሆን ከዛ በኋላ ዘይቱ ላይ እናስገባለን ማለት ነው። እኔ ለስራዬ እንዲመቸኝ ነው፣ ያው ራሴ ስለምቀርጸው ለስራዬ እንዲመቸኝ ብዬ ነው ማለት ነው። ካሜራማንም በነገራችን ላይ ራሴ ነኝ፣ ማንም አያስፈልገኝም፣ ራሴ እቆርሳለሁ። እናንተም ከፈለጋችሁ መጋበዝ ትችላላችሁ፣ ቀርጸላችኋለሁ ለእናንተም ማለት ነው። ሁሉ ቦታ ደርሳለሁ። ስልክ ቁጥሬን ከታች አስቀምጥላችኋለሁ። እሺ። እና ይሄ እንደዚህ ሙቀው እንትን ያለውን እዚህ ላይ እንደዚህ እናስገባለን ማለት ነው፣ ዘይቱ ላይ ማለት ነው። የጻፈበት ሲያምር ደህና ነሽ ብሎኛል፣ ደህና ነኝ እላለሁ። ደህና ነሽ ብሎኛል፣ ደህና ነኝ እላለሁ። ምዕራፉን ሳነበው ደህና ነሽ ብሎኛል፣ ደህና ነኝ እላለሁ። ደህና ነሽ ብሎኛል፣ ደህና ነኝ እላለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን።
ደህና ነሽ ብሎኛል ደህና ነኝ እላለሁ የመጀመሪያው ምዕራፉን ሳነበው ደህና ነሽ ብሎኛል ደህና ነኝ እላለሁ ደህና ነሽ ብሎኛል ደህና ነኝ እላለሁ። ሃሌሉያ። እንገለባብጠዋለን ማለት ነው። በአንድ በኩል ብቻ እንዳይበስል እንደዚህ እናደርገዋለን። የዳቦ የተፈጨ ከሌለ በእንትንም ማድረግ ይቻላል። በፍርኖ ዱቄት እንትኑ ላይ እንቁላሉ ላይ እና እንትኑ ላይ ከተነከረ በኋላ ወተቱ ላይ ቅመማ ቅመሞችን ጨምረን ጨው ጨምረን ምናምን ከነከርን በኋላ ከአንድ ሰዓት በኋላ አውጥተን በዱቄት ራሱ ዱቄት እንደዚህ እያደረግን አሳ እንደምንጠብስ ማለት ነው። አሁን አሳ ስንጠብስ ዱቄት እንጨምርበታለን አሳው ላይ እንደዛ ዱቄት እንደዚህ ጨምረን መካከል እንደዚህ በሞቀ እንትን ላይ መጨመር ይቻላል። እሱም መጠቀም ይቻላል በፍርኖ ዱቄት ማለት ነው። ፍርኖ ዱቄት፣ በቆሎ ዱቄት፣ ማንኛውም ዱቄት እንትን ማድረግ ይቻላል ማለት ነው። እና እላችኋለሁ ይሄ እንደዚህ ሲሆን እስኪበስል እየጠበቅኩ ነው። ያው ግዴታ ነው መብሰል አለበት። ላሳያችሁ እንዴት አይነት እንደሆነ በቤታችን ምን አይነት ንጹህ ምግብ መጠቀም እንዳለብን በትንሽ ነገር በትናንሽ ነገሮች ጤንነታችንን መጠበቅ እንችላለን። አሁን ይህንን ሆቴል ቢሆን በምን አይነት ዘይት እንደሚጠበስ አናውቅም፣ በምን እንደሚደረግ ስለማናውቅ በቤት ውስጥ ግን በራሳችን እጅ ዘይቱን ሳናባክን ምንም ሳናባክን በትንሽ ነገር መስራት ይቻላል ማለት ነው። አያችሁ እንደዚህ ነው። ትንሽ ይቀረዋል። ትንሽ በሰል ማለት ካለበት ዶሮ ግን መጀመሪያ በደንብ መታጠብ አለበት። ዶሮ በሎሚ ተዘፍዝፎ በአቸቱ ተዘፍዝፎ በሽንኩርትና በቃሪያ አንድ ላይ ተደርጎ መዘፍዘፍ አለበት መጀመሪያ ማለት ነው። እንትን በእግርም መስራት ይቻላል። እግር ራሱ እንደዚህ ተደርጎ በዚህ ነገር እንትን ተብሎ መስራት ይቻላል። የዶሮ ምንድን የሚባለው እግሩን ማለት ነው። እንደዛ መስራት ይቻላል። ግዴታ ይሄኛው ፈረሰኛ ላይ ያለው ብቻ ሳይሆን ወይም ታፋ ላይ ያለው ስጋ ብቻ ሳይሆን በእግርም መስራት ይቻላል። በሚቀጥለው ቪዲዮ ደግሞ እንትን እሰራላችኋለሁ። ፊት ላይ የሚቀባ እንዴት ማክስ እንዴት እንደሚሰራ እንትን አድርጌ አሳያችኋለሁ። እሺ በጣም እንደዚህ አብሶ ጋዝ ላይ ለምንሆን ልጆች፣ ጋዝ አካባቢ በብዛት ለምንሰራ ልጆች ፊታችንን ጋዙ ሊጎዳው ስለሚችል በእንደዚህ በራሳችን ቤት ውስጥ እንዴት አድርገን ራሳችንን መንከባከብ እንዳለብን እሱን ደግሞ በሚቀጥለው ቪዲዮ አሳያችኋለሁ። እሺ ዋው አሁን በትክክል በስሎልኛል። ግዴታ ነው መብሰል አለበት ዶሮ ስለሆነ ጋዛችንን እናጥፋለን። ስራችንን ጨርሰናል ማለት ነው። የእውነት ያው ትኩስ ቢሆንም ላሳያችሁ። በጣም ነው ደስ የሚለው። በጣም ይጣፍጣል። በጣም እንደዚህ ራሱ ስትቆርሱት ያው ደስ የሚል እንደዚህ ማለት ነው። ከዛ ይሄኛው ደግሞ ላዩ ላይ ቺዝ ምናምን መጨመር ከፈለጋችሁ በብሬክስ ላይ ታደርጉና የሆነ በቃችሁ በማንኛው መጥበሻ ምናምን ነገር ታደርጉና እንትን ላዩ ላይ ቺዙን አድርጋችሁ ኦቭን ውስጥ ማስገባት እንዲጋለጥ ማለት ነው። ከዛ በኋላ በጣም በቃ ያምራል። በጣም ደስ ይላል። ለምን ዱቄቱም እንትኑ ሁሉም ነገሩም ጣዕሙ በጣም ደስ የሚል ማለት ነው። በጣም የምጣፍቀው ለቤታችሁ ስሩና ተጠቀሙ። ስልኬን እታች ባዮ ላይ አስቀምጥላችኋለሁ። የፈለጋችሁን ምግብ እንድሰራላችሁ ከፈለጋችሁ እንትን ማድረግ ትችላላችሁ። ደውላችሁ ማናገርም ትችላላችሁ። እንደገና ደግሞ ቴክስትም እንትን ጻፉልኝ፣ እንደዚህ አይነት ምግብ ስሪ ብትሉ እንሰራላችኋለሁ ማለት ነው። እሺ ተባረኩልኝ። እንግዲህ እንብላ። በካቻፕ ይሄንን በማዮኔዝ ሰላጣ ደግሞ ጥቅል ጎመን
ድቅቅ ተደርጎ ተከትፎ ጥቅል ጎመን ማለት ነው። ከዛ በኋላ ከሱ ጋር ለመብላት እኔ ማስተካከያ አለ ማለት ነው። ከዛ በማዮኔዝ እና ትንሽ ሎሚ ከዛ በኋላ ጨው እንደገና ደግሞ ትንሽ ዘይት ጣል ተደርጎ በሱ እንደሱ ተደርጎ ሰላጣ በዚህ በጣም ነው የሚያምር፣ በጣም ይጣፍጣል። ቆንጆ የተመጣጠነ ምግብ ማለት ነው። እንግዲህ ሰርታችሁ ተጠቀሙ። አመሰግናለሁ።